ሰላም ጤና ይስጥልን። ከፋኖ ዴይሊ ሚዲያ ዕለታዊ መረጃዎችን ይዘን ቀርበናል። ውድ አድማጭ ተመልካቾች ከእኛ ጋር አብራችሁን ስትቆዩ የተለያዩ ዝርዝር ሁነቶችንም አካተን ነው የምንመጣው። በዛሬው ዕለት በአማራ የተለያዩ አካባቢዎች ከፍተኛ አውደ ውጊያዎች ሲካሄዱ ውለዋል። ከአገዛዙ ብልጽግና ኃይል ጋር ውጊያ ሲያካሄድ የዋለው የአማራ ፋኖ ድል እንደቀናውም አስታውቋል። በላስታም ዋግኽምራ ዳህና ወረዳ ዘልቆ የገባው የምኒልክ እዝ የ303ኛ ግዙፉ አሳምነው ኮር የፋኖ አባላቱ በድል ታጅበው ስለ መቀጠላቸው ለማወቅ ተችሏል። ከዚያም ባሻገር ከላሊበላ ሹምሻ አየር ማረፊያ ተነስቶ ወደ አይና ቦግና ሲያመራ የነበረ የአገዛዙ ኃይል ላይ በተፈጸመ የደፈጣ ጥቃትም ድል ተመዝግቧል ተብሏል። እሱን ተከትሎ ደግሞ ከላሊበላ አየር ማረፊያ ወደ ኩልመስክና አካባቢው የተካሄደው ከባድ የመድፍ ድብደባ በአካባቢው ከፍተኛ ጉዳት ስለማስተናገዱ ለማወቅ ተችሏል። ከላሊበላ ከተማ የተወረወረው መድፍ ኩልመስክ ደብረ ፀሐይ ከተማ የሚኖሩ ንጹሃን ዜጎችን ነው የጎዳው። በዝርዝር እናስደምጣችኋለን። እኛም ጋር አብራችሁን ከቆያችሁ እንደዚሁ የአማራ ፋኖ አሁን አዳዲስ ኃይሉን ማሰልጠና ማስታጠቁን ቀጥሏል። በጎጃም ግንባር ተመሳሳይ ሁነት ስለመካሄዱ ለማወቅ ተችሏል። በርካታ የአድማ ብተናና የሚኒሻ አባላትም የፋኖ አባላቶችን ተቀላቅለዋል። ውድ አድማጭ ተመልካቾች ወደ ዝርዝር መረጃዎቹ እንሸጋገራለን። አብራችሁን ቆዩ። 13 የአድማ ብተና ድሽቃ ተኳሽና ራዲዮ ኦፕሬተሮች እንዲሁም ሚሊሻዎች ፋኖን ተቀላቅለዋል። ከመርጦ ለማርያም ከተማ ጎጃም ግንባር ደብረ ወርቅ ከተማ በመውጣት ሙሉ ትጥቃቸውን ይዘው ነው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉት። በዚህ አውደ ግንባር ላይ ጀብድ በመስራት 2 ሽጉጥና 1 አይኮን ራዲዮ መገናኛ በመያዝ ታሪክ የሰራች ጀግና ሴት ስለመኖሯም ለማወቅ ተችሏል። በተመሳሳይ 2 ክላሽ በመያዝ የወጣ ድሽቃ ተኳሽ የሚገኝበታል ተብሏል። የአበባል ታዴ የተባለ የአድማ ብተና ቲም መሪ፣ ጌትነት ደሴ የአድማ ሻለቃ አጃቢ፣ እንደዚሁም አበበ ጌትነት የአድማ ብተና፣ ኤፍሬም ሼቴ የአድማ ብተና፣ ባበይ አቅለው ድሽቃ ተኳሽ 2 ክላሽ ይዞ የወጣ፣ ሃይማኖት አበበ አድማ ብተና ሴት የሆነች ራዲዮ ኦፕሬተር 2 ሽጉጥና 1 ሞቶሮላ መገናኛ ይዛ የወጣች፣ እንደዚሁም ፓራኮማንዶ መሌም ዋና ሳጅን ዳምጠው ባቡ ከደብረ ወርቅ ብርሃን እና አዱኛው እንዲሁም የሀሳቡና ደስታው ጓል የተባለ የሚሊሻ አባላትና ንጉስ ታመን የተባለ የአድማ ብተና አባላት ቀሪ ጊዜያችንን ህዝባችንን ለመካስ ተዘጋጅተናል በማለት ወደ አፋብን ቴዎድሮስ 201ኛ ኮር መቀላቀላቸውን ነው ለማወቅ የተቻለው። በሌላኛው የጎጃም ግንባር እንደዚሁ አዳዲስ የፋኖ አባላት ተመርቀዋል። የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊትን ማስመረቁን ይፋ አድርጓል። በቴዎድሮስ እዝ የ201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር ለተከታታይ 4 ወራት በጽናት ሲያሰለጥናቸው ቆያቸውን ከ600 በላይ መሰረታዊ ውትድርና ሙያን የሰለጠኑ የፋኖ አባላት ተመርቀዋል። የታሪካዊ ምረቃ ስነ ስርዓት የተካሄደውን በሰዴ ወረዳ የጀግኖችን መንበሩ እየታየ መዝገቡ አለልኝና ተፈራ ዳምጤ የትውልድ ቀይ በሆነችው ታሪካዊቷ ከርኒ አካባቢ ነው። በዚሁ የመረቃ መርሃ ግብር ላይ ታዲያ በክብር እንግድነት የተገኘው 201ኛ ኮር ሰብሳቢ አርበኛ ላይችሉም ገበየው፣ የኮር ጦር አዛዥ ኮሎኔል አደመ፣ የኮር ዘመቻ ሻለቃ አርበኛ ላመስግናለን እንዲሁም የ54ኛ ክፍለ ጦር ከፍተኛ አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተው ፕሮግራሙን አድምቀውታል። የጠላትን ቅስም በመስበር የመንበሩ እየታየ ቀይን አላስደፍርም በማለት የሚታወቀው ግዙፉ 54ኛ ክፍለ ጦር የሀገርና የሕዝብን ዳር ድንበር ማስከበር የሚያስችል የበቁና የሰለጠኑ የፋኖ ኃይሎችን የመገንባት ሂደቱን አጠናክሮ እንደሚቀጥልም በድጋሜ ማረጋገጫ ሰጥቷል። ወደ አድማጭ ተመልካቾች ወደ ወሎ ግንባር መረጃችን ነው የምናቀናው። በዚሁ በወሎ የተለያዩ ቀጠናዎች ከፍተኛ ጀብዶች ተሰርተዋል፣ ድልም ተመዝግበዋል። የአፋብን ወሎ ቤት አማራ ምኒልክ እዝ 303ኛ ግዙፍ አሳምነው ኮር አካል የሆነው የ19ኛ ክፍለ ጦር ዋክሹም ብርጌድ ዳህና ወረዳ በሚገኝ የጠላት ኃይል ላይ ድል መቀዳጀቱን አስታውቋል። የዋክሹም 19ኛ ክፍለ ጦር እንደዚሁ በዋግኽምራ ዞን ዳህና ወረዳ አገዛዙ በተለምዶ ጥምር ጦር ወይም የሰላም አስከባሪ ብሎ የሚጠራውን ሚኒሻና ፖሊስ 04 ቀበሌ አርቢት ላይ የቀጡ ቅጣት ቀጥቶታል። አናብስቶቹ ዋክሹም ብርጌዶችም የተከማቸበትን የጠላት ምሽግ ቀድመው በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት በአገዛዙ ዘብ ጠባቂ ሚኒሻ ፖሊስ ላይ የማያዳግም እርምጃ ወስደዋል።
ውጊያው ትላንትና ሐምሌ 20 ከረፋዱ 4 ሰዓት እስከ አመሻሽ 11 ሰዓት ተኩል ግለቱን ጠብቆ የቀጠለ ሲሆን በዋግ ኽምራ ዞን ከተለያዩ ወረዳዎች የተጣጡ ዳህና ወረዳ 012 ቀበሌ ሲልዳ አለኝ የሚለውን የተጠናከረ ምሽግ በተወሰኑ ብርጌዷ የዋግሽም ፍሬዎች ክንደ ብርቱነት ሙሉ ለሙሉ አስረክቦ መውጣቱን የተሰማው በአውደ ውጊያው 7 ሚሊሻና 2 የወረዳው ፖሊሶች ስለመገደላቸው ከ11 በላይ ቁስለኛ ስለመሆናቸው የአሳምነው ኮር አስታውቋል። በሌላኛው የዚሁ የላስታ ግንባር ከላሊበላ ከተማና ሹምሻ ላሊበላ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግናው ጦርም ተመቷል። ዛሬ ሐምሌ 21 መነሻውን ላሊበላ ከተማ ሹምሻ ዓለም አቀፍ አየር ማረፊያ አድርጎ ደብልባላ ከተማና ቡግና ወረዳይና ከተማ ሲንቀሳቀስ የነበረው የብልጽግና ወንበር አስጠባቂ ጦር በተለምዶ 06 ቀበሌ ሶርባ ተብሎ የሚጠራው ቦታ ላይ በአፋብኃ ቤተ አማራ ምኒልክ ዕዝ የ303ኛ አሳምነው ኮር አካል በሆነ 30ኛ ማረጉት አማራ ክፍለ ጦር ተመቷል። በዚህ የታቀደና የተናበበ የደፈጣ ጥቃትም 17ቱ እስከ ወዲያኛው ሲሸኙ ከ20 በላይ ቁስለኛውን በማንጠባጠብ በሞርታር አየር መቃወሚያ ዙ 23 ሽፋን ተሰጥቶት የተረፈውን ኃይል ወደኋላ እግሬ አውጭኝ ብሎ እንዲፈረጥጥ አድርጎታል ተብሏል። ታዲያ በዚሁ ከፍተኛ ሽንፈት የተደናገጠውና ሀፍረት ውስጥ የገባው የአገዛዙ ኃይል ከላሊበላ ከተማ መድፍ በመወርወር ኩል መስክ ደብረ ፀሐይ ከተማ ንጹሐን ጉዳት አድርሷል። የአማራ ህዝብ እንደ ህዝብ ከሚኖርበት እናት ሀገሩ እንዲሳደድ እንዲጠፋ አስቦና አልሞ ታክቲካዊ በሆነ ዘዴ እየሰራ የሚገኘው ብልጽግና መሬት ላይ የሚታየውን እኩይ ተግባሩን በወንበር አስጠባቂው ምስለኔ የጁላ ሰራዊት አማካኝነት እየፈጸመው ይገኛል። ይህም የአማራ ህዝብ በሰሜን ወሎ ዞን አስተዳደር ላሊበላ ከተማ ሆኖ ወደ እነዚህ ኩል መስክ አካባቢ ከረፋዱ 5 ሰዓት የጣለው የመድፍ ቅንቡላ ነው በንጹሃን ላይ ከፍተኛ ጉዳት ያደረሰው። በዚህም 2 ህጻናትና አንዲት ልጃገረድ ላይ ከፍተኛ ጉዳት ደርሷል። ኤልሼፕ ዘመናዊ ቤት ከነሙሉ የቤት እቃውም ስለመውደሙ ነው ለማወቅ የተቻለው። ውድ አድማጭ ተመልካቾች ከዋሲ ዴይሊ ዕለታዊ መረጃችን በዚሁ ተቋጭቷል። እናመሰግናለን ለነበረን የአብሮነት ጊዜ። መልካም ጊዜ እንዲሆንላችሁ ተመኘሁ።